በአንድ ሴኮንድ ውስጥ 1000 አጀስትመንቶችን ኢማጂን። እዛ መኪና ውስጥ ሆናችሁ ምንም አይነት ፊሊንግ አይኖራችሁም። እነሱ ለኖርማል መንገድ ተቸግረዋል፣ እሱ ጌም ይጫወታል በሰስፔንሽን ሲስተም። ሰላም ፋሚሊስ፣ ዛሬ በሌላ ቪዲዮ ተመልሰናል። ሰሞኑን ዓለም ባንድ እግሩ አቁሞ እያነጋገረን ስላለው BYD ስላመረተው መኪና ነው የምናወራው። እርግጠኛ ነኝ ትወዱታላችሁ፣ በጣም ትገረሙበታላችሁ። እኔ ራሱ ለእናንተ ሸር እስከማድረጋችሁ በጣም ቸኩያለሁ። እንደሚታወቀው ዓለም ላይ መኪና አምራች ድርጅቶች ሌክዠሪ ዲቪዥን የሚባል ወይም ደግሞ ሌክዠሪ መኪናቸውን ለብቻው የተለየ ስም ሰጥተው እየመረቱ ለገበያ የሚያቀርቡበት ሁኔታ አለና ላይክ ቶዮታ ሌክሰስን እንደሚያመርተው፣ ኒሳን ኢንፊኒቲን፣ ሃይንዳይ ጄኔሲስን እንደሚያመርተው BYDም የራሱ የሆነ ሌክዠሪ ዲቪዥን አለው። እሱም ያንጓንግ ይባላል። በያንጓንግ ስር መጀመሪያ BYD ነው ያመረተው፣ ቀጣይ U9 ዘን አሁን ደግሞ U7 አመርቷል። አክቹአሊ U8ን ከዚህ በፊት ቪዲዮ ሰርቼበታለሁና በጣም የሚገርም መኪና ነው። እሱ ታችሁ እንድታዩት ጋብዛችኋለሁ። በዛሬው ቪዲዮአችን የምናየው U7 ይሆናል ማለት ነው። ይሄን አስገራሚ መኪና በደንብ እንመለከተዋለን፣ እናየዋለን። ወደ ቪዲዮ እንሂድ። ያንጓንግ U7 BYD እንዳልኳችሁ እነዚህ ያንጓንግ ብሎ ሌክዠሪ ዲቪዥን ያመርታቸው የሚገኙትን መኪናዎች ለየት ያለ ቴክኖሎጂ ነው የሚጠቀመው። እነዚህ መኪኖች ለማምረት E4 ፕላትፎርም የሚባል ለየት ያለ ቴክኖሎጂን ይጠቀማል። E4 ፕላትፎርም ምንድነው? እነዚህ መኪኖች ሶስቱም ላይ ነው ያለው። U7 U8 U9 ላይ ብቻ ነው ያለው ይሄ። ይሄ E4 ፕላትፎርም ምንድነው? አራቱም ጎማዎች ላይ አራት የተለያዩ ሞተሮች አሉ። ያ ማለት መኪናውን ድራይቭ የሚያደርጉት መኪናውን እንዲሄድ ወይም ደግሞ የሚነዳው ልክ እንደ ሌሎች መኪኖች አራቱም ጎማዎች የሚያገናኝ ነገር ምንም ነገር የለም። አራት የተለያዩ ሞተሮች አሉት አራቱም ጎማዎች ላይ። እነዚህ አራት ሞተሮች ሲንኮራይዝድ ነው የሚገርም ፐርፎርማንስ ነው የሚኖራቸው ማለት ነው። ሶስቱም መኪኖች እነዚህ በE4 ፕላትፎርም መሰረት የተመረቱት ሲሆን በጣም የሚገርም ፐርፎርማንስ ነው ያላቸው። ከፈረስ ጉልበት አንጻርም በጣም የሚገርሙ መኪኖች ናቸው። ይሄ E4 ፕላትፎርም ለምን ይጠቅመዋል ካልን በጣም ብዙ ነገሮችን ያቀላል። መኪና ላይ ያልተለመዱ ፐርፎርም የሚያደርጉት ነገር ታንክተርን ክራቦክን የሚባለውን በጣም በቀላሉ ሲያደርጉት ይታያሉ። ፓርኪንግ በጣም ቀላል ነው። ለመውጣት የሚሆን ለመግባት በጣም በጠባብ ፓርኪንግ ቦታ በቀላሉ ገብተው በቀላሉ ይወጣሉ። ታንክተርን ደግሞ ባለበት ረግጦ 360 ዲግሪ ሲሽከረከር የሚታይበት ሁኔታ አለ። ያ ማለት ጠባብ መንገዶች ላይ ምናምን በሚያጋጥምበት ሰዓት መመለስ ቢኖርበት ይሄ መኪና ወደ ኋላ ወደፊት ብሎ ሳይሆን ኖርማሊ ባለበት 360 ተሽከርክሮ ሊመለስ ይችላል ማለት ነው በቀላሉ። ይሄንን ቀላል ያደርግለት እንዳልኳችሁ E4 ፕላትፎርም ወይም ደግሞ አራቱን ጎማዎች ላይ አራት የተለያዩ ኤሌክትሪክ ሞተሮች በመኖሩ ነው ማለት ነው። እነዚህ አራት ሞተሮች 240 ኪሎዋት ፓወርን 960 ኪሎዋት ቶታሊ ፓወርን ያመነጫል ማለት ነው። ይሄ መኪና እንደ ፐርፎርማንስ በጣም ትልቅ ፐርፎርማንስ ነው ያለው። 960 ኪሎዋት ሞተር ማለት በጣም ትልቅ ፓወር ነው፣ በጣም ትልቅ ጉልበት ነው። ከሆርስ ፓወር አንጻር ስናየው 1287 ሆርስ ፓወርን ያመነጫል ይሄ መኪና ወይም ደግሞ 1584 ኒውተን ሜትር ቶርክን ያመነጫል ቶታል ማለት ነው። አራቱ ሞተሮች አንድ ላይ ሲንኮራይዝዱ ነው ይህንን ያክል ጉልበትን ያመነጫሉ። ያ ማለት በጣም ከባባድ ለሆኑ መንገዶችም የሚገርም ፐርፎርማንስ ነው ያለው። ሌላው ነገር ይሄ መኪና ከርቦችን በጣም ባጭሩ ሲታጠፍ ይታያል። በጣም በረዝም መታጠፍ ሲኖርበት በጣም ባጭር ሲታጠፍ ምናምን እንደምታዩት ነው መኪናው። ይህንን እንዲሆን ያደረገው ደግሞ መሪው የፊቱን ጎማ ብቻ ሳይሆን 20 ዲግሪ አካባቢ የኋላ ጎማውንም ያጥፈዋል። ይሄ ደግሞ ትልልቅ ኮርነሮችን በጣም ባጭሩ ሊታጠፍ ያደርገዋል ማለት ነው። ሌላኛውና በጣም አስገራሚው ነገር እዚህ መኪና ላይ BYD በተሻለ ፐርፎርማንስ እንግዲህ ሌሎች መኪኖችን በጣም ርቋቸዋል። ከሰስፔንሽን አንጻር ስቴቢሊቲን ወይም ደግሞ ባላንሱን ጠብቆ እንዲሄድ የሚያደርገውን በማይመቹ መንገዶች በሚሄድበት ሰዓት ያንን የሚጎረብጥ ወይም የማይመቹ መንገዶችን ምንም ፊል ሳታደርጉት እንዲሄድ የሚያደርገው ነገር ማለት ነው ሰስፔንሽን ሲስተም። ይህን ሰስፔንሽን ሲስተም በጣም አድቫንስድ አድርገውታል። በእርግጥ ሌክዠሪ መኪኖች ናቸው እነዚህ መኪኖች። ከኮምፎርትና ከሴፍቲ አንጻር ምንም የሚታሙ መኪኖች መሆን የለባቸውም ሌክዠሪ እስከሆኑ ድረስ። ኦፍ ኮርስ ግን ይሄ ደግሞ በጣም ኤክስትራ ኦርዲናሪ ሆነና ሌሎች ሌክዠሪ መኪኖችን እንዳታዩ ነው የሚያደርጋቸው። ይሄ ሰስፔንሽን ሲስተም BYD ነው በራሱ ኢንቨንት ያደረገው ወይም ደግሞ ያመረተው። ዲሰስ ዜድ ይባላል የU7 ላይ ያለው ዲሰስ የሚባለው ሰስፔንሽን ሲስተም በተለምዶ አሞዝራተር የምንለው ማለት ነው። ኦፍ ኮርስ እነዚህ መኪኖች ላይ ሶስቱም ላይ አለ። U7 U9 እና U8 ላይ U9 ላይ አይ ቲንክ ዲሰስ ኤክስ መሰለኝ ያለው፣ U8 ደግሞ ዲሰስ ፒን የተገጠመለት። U7 ላይ ያለው ግን ዲሰስ ዜድ በቃ ሌላ ሌቭል እንደምናውቀው አይነት የኤር ሰስፔንሽን ሲስተም ወይ ሃይድሮሊክ ሰስፔንሽን ሲስተም ምናምን አይደለም። ሰስፔንሽን ሲስተም እንደዚህ መሆን እንደሚችል ራሱ ሌሎች መኪና አምራች ድርጅቶች ሁላ የሚያውቁ አይመስለኝም። ምንድነው ያደረገው? እዚህ መኪና በዙሪያው 13 ካሜራዎች አሉት፣ 3 ላይዳሮች አሉት፣ እንዲሁም 5 ሚሊ ሜትር ዌቭ ራዳር አለው። ከዛ በተጨማሪ ደግሞ ሮድ ሴንሰሮች አሉት። እነዚህ ሮድ ሴንሰሮች በመጠቀም መንገዱን ከመድረሱ በፊት ሴንስ እያደረገ ወይም ደግሞ ኢንፎርሜሽን እየሰበሰበ ነው የሚሄደው።
ያን የሰበሰበውን ኢንፎርሜሽን ወደ አክቹዌተሩ ወይም ደግሞ እዚህ ሰስፔንሽን ላይ አራቱም እግር ላይ የተገጠሙ አራት ሞተሮች አሉ። ለሰስፔንሽኑ ብቻ ነው የምላችሁ እነዚህ ሞተሮች የሚያገለግሉት። መኪናውን ለመንዳት ወይም መኪናውን ድራይቭ የሚያደርጉት ሞተሮች ሌላ ናቸው። ይሄ ለሰስፔንሽን ውስጥ የተገጠመ ሞተር ነው። ይሄ ሞተር ምንድነው የሚያደርገው? ከነዚህ ሴንሰሮች የተቀበለውን ዳታ ኮሌክት አድርጎ ከዛ መንገዱ በሚፈልገው ሁኔታ ሰስፔንሽኑን አድጀስት እያደረገ በምን አይነት መንገድ እየሄዳችሁ እንደሆነ ምንም አይነት ፊሊንግ ሳይኖራችሁ እንድትሄዱ የሚያደርግ ነው። ይሄን ስላችሁ እንደዚህ እንደ ቀላል የሚታይ አይደለም። እስከ 10 ሚሊ ሜትር ድረስ ከፍታ ያለውን የማይመቹ መንገዶችን ሴንስ በማድረግ ያንን መንገድ ፊል እንዳታደርጉት፣ ጉድጓድ ሊሆን ይችላል፣ ከፊት ለፊት የሚመጣ የሆነ ጠጠር ድንጋይ ሊሆን ይችላል፣ እነሱን ነው ሴንስ የሚያደርገው። ሶ እስከ 10 ሚሊ ሜትር ድረስ ያሉ መኪናውን የሆነ ሊያንገጫግጩ ይችላሉ ብሎ ያሰበውን ኤኒ ነገሮች ዳታውን መጀመሪያ ሰብስቦ በዛ ልክ ሰስፔንሽኑን አጀስት ያደርጋል ማለት ነው። ይሄ ደግሞ አጀስት ያደርጋል ስላችሁ ዝም ብሎ አጀስት ያደርጋል። መኪናው ከመድረሱ በፊት ነው እነዚህን አጀስትመንቶች የሚያደርገው። በአንድ ሴኮንድ ውስጥ 1000 አጀስትመንቶችን ኢማጂን። እዛ መኪና ውስጥ ሆናችሁ ምንም አይነት ፊሊንግ አይኖራችሁም። በምን አይነት መንገድ ትሄዱ፣ በሚጎረብት በማይመች በኮረኮንች መንገድ ትሄዱ ወይ ደግሞ በጥሩ መንገድ እየሄዳችሁ ይሆነ ፊል አታደርጉትም በምን አይነት መንገድ እየሄዳችሁ እንዳላችሁ። ሶ በዚህ መልኩ አብዞርብ ያደርጋል ማለት ነው። ወይም ደግሞ ሰስፔንሽን ሲስተሙ የሚገጥመውን መንገድ አብዞርብ ያደርገዋል ማለት ነው። ሌላው በጣም አስገራሚው ነገር ይሄው ሰስፔንሽን ሲስተም በዚህ ሁሉ እንቅስቃሴ ውስጥ ወይም ደግሞ በዚህ ሁሉ አጀስትመንት ውስጥ የሰስፔንሽኑን እንቅስቃሴ ወደ ኤሌክትሪሲቲ በመቀየር መልሶ ባትሪውን ቻርጅ ያደርገዋል። ሌላኛውና በጣም አስገራሚው ነገር ይሄ መኪና ምናልባት እየተሽከረከረ ባለበት ሰዓት ላይ አንድ ጎማ ቢፈነዳ ሁለቱም ኢቭን ቢፈነዳ ባላንሱን ሳይዝት ኢማጂን በ80 ኪሎ ሜትር በሰዓት ፍጥነት 30 ኪሎ ሜትርን መጓዝ ይችላል ባላንስ አድርጎ ማለት ነው። ያ ማለት በአንዱ ሳይድ ምናልባት በቀኝ በኩል ሁለቱም ጎማዎች የኋላም የፊቱም ቢፈነዳ በግራ በኩል ባሉት ሁለቱ ጎማዎች ባላንስ አድርጎ መድረስ ያለበት ቦታ ይደርሳል እስከ 30 ኪሎ ሜትር ድረስ ተጉዞ ማለት ነው። ይሄ በጣም ቀላል ነገር አይደለም። እንግዲህ ኮምፎርትና ሴፍቲ የሚባለው ነገር በጣም በቃ አያሳስብም ማለት ይቻላል እዚህ መኪና ላይ። ኢቭን ኢፍ ይሄ መኪና ከኋላ በሚገጭበት ሰዓት ቪዲዮ ላይም እንደምታዩት ባላንሱ ምን ያህል እንደሚጠብቅ ተገጭቶም ተመልሶ ወደ ትራኩ ይመለሳል። ይሄንንም እንደዚህ ቀላል ያደረገለት ቪዲዮ ላይ እንደምታዩት በረዶ ላይ ሲሆንበት ሼክ እንዲያደርግ ራስ ከስታም ሲወርድ ታይቷል ይሄ መኪና። ሶ ይሄን እንደዚህ አይነት ነገሮችን የሚያደርገው ባላንሱን የሚጠብቀው ከባባድ ከርቮችን በጣም በፍጥነት እንደዚህ ሲታጠፍ የባላንስ ችግር የሌለበት ወይም ደግሞ ባላንሱን ኮንትሮል የሚያደርግበት መንገድ እንዳልኳችሁ ይሄ ሰስፔንሽን ሲስተም አራቱም እግሮቹ ላይ ሞተሮች አሉት ብያችኋለሁ። ሶ እነዚህ ሞተሮች በፈለገው አንግል ወይ እንደፈለገው ወደፊትም ወደ ኋላም ወደ ጎንም የፈለገውን ያክል አንግል መንቀሳቀስ ይችላል። ሶ ከዛ አንፃር ይሄ መኪና ስቴቢሊቲ ኮንትሮል ችግር የለበትም ማለት ነው። በጣም አስገራሚው ነገር ደግሞ ሰስፔንሽኑ ኢቭን መኪናው ቆሞ ራሱ አክቲቭ ከሆነ የሰስፔንሽን ሲስተም ኦን ኦፍ ማድረግ ይችላል። ኦን ከሆነ ግጭት ራሱ ሌላ መኪና ከጎን መጥቶ ሊገጨው ሲል እንደምታዩት ራሱን አደጋውን ለመቀነስ ሲንቀሳቀስ ታዩታላችሁ።
ሌላው ይሄ መኪና በጣም ኤፊሽንት ነው። ኤሮዳይናሚክስ ዲዛይኑን ስናየው በጣም ወርታች ዝቅ ያለ ኢቭን ከነቴስላ ሞዴል ኤስ ለሱ የተሻለ ኤሮዳይናሚክስ ዲዛይን አለው። ኢቭን ኢፍ ድራግ ኮኤፊሽንቱን ስናየው 0.195 ነው ድራግ ኮኤፊሽንት። ይሄ ማለት ከ0.2 በታች ማለት በጣም ኤፊሽንት የሆነ ትልቅ የሆነ አየርን የመቅዘፍ ኃይል ያለው መኪናውንም ኤፊሽንት ሊያደርገው የሚችል በጣም አሪፍ የሚባል ኤሮዳይናሚክስ ዲዛይን ያለው መኪና ሲሆን ስለዚህ ይሄ መኪና በጣም ኤፊሽንት ነው ማለት እንችላለን። አይ ቲንክ ወደ መጨረሻው እየደረስን ነው። ይሄ መኪና የቀረበበት አማራጭ ነው። በፉል ኤሌክትሪክም ቀርቧል፣ እንደዚሁም በሃይብሪድ አማራጭም ቀርቧል። በፉል ኤሌክትሪኩ 135.5 ኪሎዋት አወር ባትሪ ተገጥሞለታል። በዚህ ኪሎዋት አወር ባትሪ 720 ኪሎ ሜትር ይላል። ሲኤልቲኤስ የቻይና ሎካል ስታንዳርድ መለኪያ ነው። ነገር ግን በሪል ወርልድ ደግሞ ኤስቲሜት ሲደረግ ደግሞ ወደ 500 ኪሎ ሜትር ነው ይሄዳል ተብሎ የሚታሰበው። ሃይብሪዱ ደግሞ ፕለጊን ሃይብሪድ ነው። ሃይብሪዱ 52.4 ኪሎዋት አወር ባትሪ እና 2 ሊትር ቱርቦ ቻርጅድ ፍላት ፎር ኢንጂን የሆነ በኤሌክትሪኩም በነዳጁም ቶታሊ 1000 ኪሎ ሜትር መጓዝ የሚችል በሃይብሪድ አማራጭ አቅርበዋል ማለት ነው። ይህም መኪና ከቻርጅ አንጻር ስናየው እንደሚታወቀው አሁን BYD 1000 ኪሎዋት ወይም ደግሞ 1 ሜጋዋት አልትራ ፋስት ቻርጂንግ ሳፖርት የሚያደርጉ መኪኖች ሰርተዋል። ይሄኛው መኪና ግን 500 ኪሎዋት ዲሲ ቻርጂንግ ወይም ደግሞ ዲሲ ፋስት ቻርጂንግ ነው ሳፖርት የሚያደርገው። ይሄን አዲሱን ሳፖርት አያደርግም። ሶ ከ30% እስከ 80% ቻርጅ ለማድረግ 20 ደቂቃ ብቻ ይፈጅበታል። ከሴፍቲ አንጻር ይሄ መኪና አዲስ ኢኖቬሽን ተብሎ የተቀመጠው እዚህ መኪና ላይ BYD ላይ ጎድስ ኤ ነው የሚሉት። ከጎድስ ኤ ቢ ሲ እስከ ሲ ድረስ አላቸው። ሶ እዚህ መኪና ላይ ጎድስ ኤ ነው የተገጠመለት። ይሄ ደግሞ ሴንሰሮችን አንድ ላይ አድርጎ ኮሌክት አድርጎ ግጭት በሚፈጠርበት ሰዓት ግጭት እንደተፈጠረ እርግጠኛ ከሆነ ከኋላ ሊሆን ይችላል 100 ኪሎ ሜትር በሰዓት እየተጓዘ ይሄ ግጭት ሀፕን ቢያደርግ ወደ መንገዱ ይገባል ወይም ደግሞ ባላንሱ እንደጠበቀ ይቀጥላል ማለት ነው። ሌላኛው በጣም አስገራሚው ነገር እኔ በጣም ማለት ሌሎች መኪኖች ላይ በጣም ሙድ እየያዘ ይመስለኛል ወይም ሌሎች ካምፓኒዎች ላይ በጣም ሙድ እየያዘ ይመስለኛል BYD። ብዙዎቻችሁ ይሄን ጌም ታውቁታላችሁ ብዬ አስባለሁኝ። ማዝ ጌም የሚባለው እኔ ተጫዋቹ አላውቅም ቱ ቢሆንስ ግን ጌሙን አውቀዋለሁኝ ልጅ እያለሁኝና ተጫዋታችሁት የምታውቁ ሰዎች ታውቁታላችሁና በመኪና አስባችሁታል። በዚህ መኪና ይሄን ጌም ስትጫወቱ በስልካችሁ አክቹአሊ ስልካችሁ ላይ ኢትዮጵያ ውስጥ አይሰራም እንጂ BYD አፕሊኬሽን አለና በዛ አፕሊኬሽን መሰረት በር መቆለፍ ምናምን በጣም ቀላል ነገሮችን ሃንድል ማድረግ ትችላላችሁ በስልካችሁ። ሶ እነሱ ለኖርማል መንገድ ተቸግረዋል፣ እሱ ጌም ይጫወታል በሰስፔንሽን ሲስተም ማለት ነው። ሶ ይሄንን ይመስላል የBYD U7 ሌግዠሪ መኪና። ሶ ከኮምፎርት እና ከሴፍቲ አንፃር በጣም የሚገርም መኪና ነው። መጨረሻ ላይ ከዋጋ አንፃር ስናየው ይሄ መኪና ከ86430 እስከ $95000 ድረስ በቻይና ማርኬት እየተሸጠ ይገኛል። ሶ ምንም ጥያቄ የለውም ያንጓንግ 8 ኢትዮጵያ ውስጥ ገብቷል። ፎር ሹር ይሄ መኪና የማይገባበት ምንም ምክንያት የለም። የዛሬ ቪዲዮ ይሄንን ይመስላል። ከተመቻችሁ ላይክ እና ኮሜንት አድርጉ። ሰብስክራይብ ማድረጋችሁን እንዳትረሱ። እንድሰራላችሁ የምትፈልጉትን መኪና ካለ ደግሞ ኮሜንት ላይ ያሳውቁኝ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። መልካም ጊዜ።